ሁለተኛው ምንጮቻ እግር ኳሱ ደረፈ መታ ያስለገሰ ማለት ወርጋቢ ብሩክ በየነ በግንባር ገጨው ኳስ ያስለገሰ አክሮባቲክ በሆነ መልኩ በክሮስ ነበር ወርጋቢ ወጣ አላዛር ማርቆስ ለቢስማር ተራ ማጥቃት እንቅስቃሴ ካታጋ በኩል አለልኛ ሰነ መታ የግሩን አግባቢ ለተባታኳ አመለጠው ወርጋቢ ያስለገሰ አመለጠው ዓለም ብርሃን ይግዛው ነበር ሁለተኛው አጋጣሚ ያገኘው አለልኛ ሰነ አስደናቂ ግን ማግባት አጋጣሚ ግብ ጠባቂ ወስዳር ተሳስቶ ነበር ወደ ውጭ ወጣ ያለው ኳስ መረብ ላይ አርፎ ነበር አስደናቂ ግን ማግባት አጋጣሚ ነው አለልኛ ሰነ ክቡር ትሪቡኑ ፊት ለፊት ተገኝቷል መስሩ ወራውን ብሩክ በየነ በአስደናቂ ሁኔታ መልሶ ሬሳ ጀማል ኳስ አግኝቶ ነበር ነገር ግን ረጅሙ ተከላካዩ ሄልተን ያወጣውን ኳስ አላዛር ማርቆስ በቀላሉ መቋጠር ችሏል አሸናፊ ፊዳ ኢትዮጵያ ብሔራዊ ቡድን ባልሜዳውን ያቆራረጠ ለማለፍ ጥረት ያደረገ ይገኛል አሸናፊ ፊዳ በረጅሙ መታ እሱ የመታው ኳስ ምናልባትም አቢሳ ጀማል ጥሩ ኳስ አግኝቷል አቢሳ ጀማል አቢሳ ብሩክ በየነ መታ ሄልተን ደርቦ ወጣበት መስፍን ታፈሰ መስፍን ጥሩ ኳስ ምናልባትም አቢሳ ጀማል አቢሳ ከመስመር ላይ ወጣበት ሄልተን ከመስመር ላይ ወጣው ሄልተን ባክባዬ አቢሳ ጀማል ማጥቃት እንቅስቃሴው ላይ ንቃስ የነበረው ያስለገሰ በጣም ጥሩ ኳስ ከሚካኤል መስፍን ታፈሰ አሸናፊ ሁኔታ ምናልባት በነብራን ይግዛው ሆኖም ላንጋታምሳ በየነና አቢሳ ጀማል ኳሱ ከማግኘታቸው አስቀድሞ በድንባሩ ኳስ አቋረጠ በጣም ጥሩ ኳስ ነበር መስፍን ታፈሰ ዓለም ብርሃን ይግዛው ደግሞ ኳስ በየነ ከማግኘቱ አስቀድሞ ግን ያነሳ ነው ላንጋታ ሙሳ ኳሱ በግንባሩ ገጭቷል የስፒታው የተከላካይ ስራ ተጫዋች በድጋሚ ላንጋታ ኳስ አወጣ አሁንም መሀል ሜዳ ላይ አሸናፊ ፊዳ ተሳሳተ አሸናፊ ፊዳ ለመቋጠር ጥረት ያደረገው ኳስ ሰነጠቀ በማጥቃት እንቅስቃሴ ጥፋት ብለዋል አብሪሽ የዲሞክራቲክ ኮንጎ ተከላካዮች በጣም ዲሲፕሊንድ ናቸው አሸናፊ ፊዳ አሁን በጣም ጥሩ ኳስ አግኝቷል መሀል ሜዳ ላይ እንዳልካቸው መስፍን ጥሩ ኳስ በአንድ ሁለት ከጣቃ ሸመና ጋር ጥሩ ኳስ ሲጫወቱ ይገኛሉ አሁን እንዳልካቸው መስፍን ጥሩ ኳስ ሰጥቷል ምናልባት አቢሳ ጀማል ከማግኘቱ አስቀድሞ ግን ላንጋታ ኳስ አወጣ መስፍን ታፈሰ ዓለም ብርሃን ጥሩ ኳስ አመለጠው ብሩክ በየነ እስከ 53 ጥሩ ኳስ አግኝቶ ነበር ብሩክ በየነ አመለጠው ዓለም ብርሃን ይግዛው በአራት የዲሞክራቲክ ኮንጎ ተጫዋቾች መሃል ያሾለከለትን ኳስ ከለሚካኤል አደፍርስ በድጋሚ ብሩክ በየነ ምናልባትም በጣም ጥሩ ኳስ አቢሳ ጀማል ተቃሻማና አመለጠው በድጋሚ ዓለም ብርሃን ይዘው መልሶ ኳስ ነጥቋል ዓለም ብርሃን በጣም ጥሩ ኳስ ነው ኤክሳውሳሳ ኳስ አወጣ መስፍን ታፈሰ ኳስ አስጥሏል ጣፍ ለኢትዮጵያ ብሔራዊ ቡድን ኤክሳውሳሳ መስፍን ታፈሰ ላይ ጥፋት ፈጽመዋል ውጤት ያበቃህምና በሁለተኛው 45 በኢትዮጵያ ብሔራዊ ቡድን በኩል ተደጋጋሚ ሙከራዎችን አይተናል ጥሩ የሚባሉ የግብ ማግባት ተሳሳተ ኢትዮጵያ ብሔራዊ ቡድን ተከላካዮች አላዛር ማርቆስ ወጣው ምናልባትም የኢትዮጵያ ብሔራዊ ቡድን ከሽንፈት የሚድንበትን አጋጣሚ አትርፏል አቢሳ ጀማል አመለጠው ኮንጎች ኤሊ ኳስ ወደ ኋላ መልሶ ለኦናዮ በድጋሚ ኤሊ ሙባንሱ አጠገቡ አለልኛ ሰነ ይገኛል በአንድ ሜዳ ላይ ቦሪል ተቀይሮ የገባው ተጫዋች ቦሪል ባንጉ ንሳንስ ኳስ ተቋጠረ ምናልባትም አሸናፊ ፊዳ ኳስ አስጥሎታል በአስደናቂ ሁኔታ ነው መስፍን ታፈሰ ወደ ኋላ ተመልሶ ኳሱን ያስጠራው በዲሞክራቲክ ኮንጎ በኩል ተጫዋቾችም ተከታታይ ሆነው ጨዋታውን እየጠበቁ የሚገኙት አህመድ ሁሴን ምናልባትም አመለጠው